የኔ አባት እባላለሁ። የአዊ ባህል ቡድን የባህል ሙዚቀኛና ተወዛዋዥ ነኝ። እንኳን ለትንሳኤ ባህል በሰላም አደረሳችሁ። አረሙሻ አረሙሾ ብትገሞ አገር ትሞ አረሙሻ አሪቢሾ አረሙሻ ሙሸን ሳይጋቢ ዋና ፍጽንገ ገረንገሽ አረሙሻ ሙሸን ሳይጋቢ ዋና ፍጽንገ ገረንገሽ ወለ ወለ የቅሌን ቃላማ ይብሲራ ላማ ይወንጋኑነ ስንያዝ ቃላማ ንዋስያን ቃንቃ አንከረጉ ታቃ ወለማሲን ታይሰሌናነ ሻና ባሊሞን ታይሰሌናነ ባዊ ብሔረሰብ የሙሸሙሸ ወይም የትንሳኤ ባህል በባህላችን ማለት ነው የሚዘፈነው በዳቦ ምናምን እየጋገሩ እናቶች እንትን ሲሉ እኛ ደግሞ ህፃናት ተሰብስበን ምሽት ላይ አረሙሻ እያልን እንዘፍናለን እና ይሄ በአዊ ብሔረሰብ አስተዳደር የሚዘፈን የባህል የሙሸሙሸ ወይም የትንሳኤ ባህል ነው። እሺ የሚሻሚሾ በዓል ሲከበር የሴቶች ድርሻ ምን ያደርጋሉ? ምን ያደርጋሉ? በተለይ ልጃገረዶች ምን ያደርጋሉ? እሺ ልጃገረዶች አብዛኛውን የሚያደርጉት ያው ወንዶች ናቸው። ይሄን ዱላ ምናምን ቆርጠው የሚያመጡልን እነሱ ናቸው። እኛ ደግሞ ቂጣ የሚጋገር ዳቦ የሚጋገርበትን ቅጠልና ኮባ በየወንዙ ወይም በየእንትኑ እየሄድን ለእናቶች እናመጣላቸዋለን። ከዛ ጋግረው የጸሎተ ሐሙስ ዕለት ይጋገርና የእንትኑ የትንሳኤ ዕለት የሙሻሙሾ ዕለት ማለት ነው። እኛ ደግሞ አንድ ላይ ሴት በሴት ወንድ በወንድ ሆነን 11 ሰዓት ጀምረን ልመናን እንጀምራለን። እንትኑ እየዞርን ማለት ነው። ሰፈሩን እየዞርን እንለምናለን። ከዛ የለመነውን ደግሞ ዞረን በመጨረሻ ቤት ላይ ስንደርስ ደግሞ ሴቶችም የሴቶችን ወንዱም የወንዱን ሆኖ ከበረት ወይ ደግሞ ከራት ላይ እዛ ቁጭ ብለን እሳቱን አንደን እሱን ዳቦ ተከፋፍለን በልተን ጨፍረን ወደ የቤታችን እንመለሳለን። እኔ በአዊ ባህል ቡድን ውስጥ ላይ ብዙ ስራ ሰርቻለሁ እና የሰራሁት ካሴትም አለኝ እስከ ቁጥር 3 ድረስ አለኝ ማለት ነው። ቁጥር 1 የአረሙሾ ወይ ደግሞ የትንሳኤ ባህል የሙሸሙሾ ዘፈን ነው። እሺ ቁጥር 2 ደግሞ የመስቀል ወይ ደግሞ የዮሐንስ ማለት ነው። ኦኬ የአዲስ ዓመት። አዎ የአዲስ ዓመት። ሌላው ደግሞ ስለ ፍቅር የቁጥር 3 ደግሞ ስለ ፍቅር የዘፈንኩት። ምን ያህል ዓመት ይሆናል የመጀመሪያው ቁጥር 1 የወጣበት? ብዙ ዓመት ይሆናል ብዬ አስባለሁ። እዛ ላይ ምን ስራዎችን ሰራች? ቁጥር 1 ላይ ብዙ ስራ ሰርቻለሁ። እንግዲህ ዜማና ግጥምም አንዳንዴ አልፎ አለ የህዝብ ቢሆንም ማለት ነው እና እዛው ውስጥ ላይ ደግሞ ውዝዋዜም ሰርቻለሁ። ድራማ በቃ የተፈለገውን ነገር አንድ አይነት ድራማቲካል ነገር ሁላ የሚያስፈልጋቸውን ነገሮች ሁላ ሰርቼ ለዚህ እንትን ብያለሁ። ከቁጥር 1 እስኪ እናስታውስ እስኪ። ቁጥር 1 ላይ በተለይ ደግሞ ብዙ ሰው የሚያውቀው ዘፈን አለ ያንቺ ማለት ነው። ቁጥር 1 ላይ እስኪ አንድ ዘፈን እስኪ ቁጥር 1 ማለት እንተዋወቅ ቁጥር 1 ተብሎ የወጣ የአዊ ብሔረሰብ አስተዳደር የሚወክል ሙዚቃ ነበረ። በዛ ሰዓት ላይ የወጣውን እስኪ አስታውሽን አንድ ሙዚቃ። እሱ ጋር ማስታውሰው አረሙሾ የሚለውም አለ ያሁኑ ማለት ነው። የትንሳኤ ወይ ደግሞ የሙሻሙሾ ዘፈን እሱ ማለት እሱ ላስታውሰውና እንትን ልበድላችሁ። እሺ አረሙሻ ወይም ደግሞ ሚሻሚሾ በአዊ ብሔረሰብ አስተዳደር ሲከበር ምን እያላችሁ ነው ልጆች የምትጨፍሩ? እስኪ ንገሪኝ። አረሙሻ አረሙሾ ብትገሞ አገር ትሞ አረሙሻ አሪቢሾ አረሙሻ ሙሸን ሳይጋቢ ዋና ፍጽንገ ገረንገሽ አረሙሻ ሙሸን ሳይጋቢ ዋና ፍጽንገ ገረንገሽ አጎላ ጎለ ጎለ አጋራጋዊ ጎለ አጋሩይማዊ ጎለ አጋላማይቲ ጎለ አዳርምቢቲ ጎለ ቱሸዲቂቴ ጎለ አዳርኒቂቴ ጎለ አጎላ ጎለ ጎሊማ አጎላ ጎለ ጎሊማ አዮና ያናላማ አዮና ያናላም ኢና ማይቲንግ ዋና ኢና ኢቱኒ ኻና ኢና ጌውቱኒ ካን ኢና ጌው ታቂቴ ቆሬታ ሳቂቴ ኢንዋጌው ታቂቴ ሶሬታ ሳቂቴ አንድ ለከላሞ ሰላምቦ አንድ ለከላሞ ሰላምቦ አይናና ቱሻ ውሻካት አንካራባዳጋ አንድ ለከላሞ ሰላምቦ አንድ ለከላሞ ሰላምቦ አይናና ቱሻ ውሻካት አንካራ
abadanga asgusi gusi gulanta asgusi gusi gulanta asgusi gusi iraya kante girizo iraya macantirizo iraya bakla machkawa ya dukula kachkawa iraya amma maruri rura majilla inganda amma maruri rura majilla inganda amma ruri amma mawada amma tushingida amma salqingida amma tunalama amma inalama asnalama amma maruri amma yarna እንዘፍናለን። እጅግ እናመሰግናለን። በጣም ተወዳጅ ሁሌ አመት በዓል ሲመጣ የምናስታውሰው ደስ የሚል ሙዚቃ ነውና የትንሳኤ በዓል ሲመጣ በዓሉ ወይም ደግሞ የዋዜማው በዓል የሚደምቀው ባንቺ ነው። ለዚህ ደግሞ በጣም እናመሰግናለን። እጅግ እናመሰግናለን። እንዴ የት ተደብቀሽ ነበር ግን? አሁን እኔ ግን እየሰራሁ ነው ከዞኑ ማለት ነው። ምን እየሰራሽ ነው? አሁን ብዙ ነገር እየሰራሁ ነው። Amarore amma wada amma tushingida salqingida tunalama inalama asnalama amarore ድምፁን የሰራ ነው በየእንትን ነው የዛ ከጓንጓዎች አራሹ ሁሴን ባል ቡድን ጋር ነበር ሰሰራ ይዋልኩ ማለት ነው። አንቺ መጀመሪያ ስጀምር ማለት ነው አዲስ አበባ ይዘውኝ ሄዱ። ከዛ በኋላ ደግሞ ከአዲስ አበባ መልስ ከብሔር ብሔረሰብ መልስ ደግሞ ሙዚቃ እንድትሰራ በቃ አዊን የምታሰኝ ልጅ ናት ብለው አሁንም ድጋሚ መልምለውኝ ወደዚህ ወደ አዲስ አበባ ተላኩ። በሳምንቱ በሳምንቱ መሰለኝ ያው እንደዛ። ከዛ ሄደን ስንሰራ ጋሽ ሄኖክ ነጋሽ ነው የሚባል የሰራልን እነ አስማማው በለው እና ቡኔ እነ ካሰች ብዙ እሱ ካሴ ሲወጣ ደግሞ የበለጠ ደግሞ ሰው ደግሞ እየወደደ እንትን እያለ ሄደ እስከ መጨረሻ ድረስ እስከ ውጭ ሀገር ድረስ ተደመጭነት ብዙ ነገር አግኝተናል። ለኛ ሳይሆን ለብሔረሰብ ዞናችን ራሱ በጣም ደስ የሚለው እንትን ነው የነበረው። እኔ ማስታውሰው አንድ ሙዚቃ አለኝ ከናንተ ቁጥር 1 ይሁን ቁጥር 2 አላውቀውም። ችግር የለውም እኔ ያስታውሰው ምን ይችል እንግዳና አገኘው የሚባለው ቁምጣ ለብሰው ፎጣ ጠምጥመው እናንተ ደግሞ ምንድነው ማድጋ ተሸክማችሁ እየፈጫችሁ ደረቆት እየቆላችሁ ምናምን የምትዘፍኑት ዘፈን አለ። እሱ ዘፈን እንዴት ነው የተሰራው? እባክሽ ንገሪ። እሱም ግጥምና ዜማ የህዝብ ቢሆንም አንዳንዴ አልፎ አልፎ ምን ይችል እንግዳ ነበር ያመጣልን። እሱ ቁጥር 3 ሲሰራ ጋዜጠኛ ምን ይችል የባህር ዳሩ ማለት ነው። እና ዘጋ ሲመጣ የሴትና የወንድ እንትን ነው የሰጡን ማለት ነው። አዎ እኛ ሴቶች ባንቻ አምላክ ይልሃል ጓደኛዬ ባንቻ አምላክ ይልሃልና እኔ ሆነን ያዝነ የወንዶችን ደግሞ አገኘው እንትናነ እሱ ምን ይችል ሆነው ያዙና በቃ ተሰራ በሚያምር ሁኔታ ማለት እዚህ ጋር ትሬኒንግ 1 ቀን 2 ቀን አድርገናል። ከሌላ የተወጣጣን እንትኖች አይለኝ ነበርና በየወረዳም አሁን እሱ ከአምቢቄ ወረዳን የመጣ እሱ ደግሞ ከባህር ዳር ነው የመጣ። እኔ እዚህ ቢሆንም እዚህ ጋር አንድ ላይ ሆነን ደግሞ ይሄን ሙዚቃ ለመስራት ማለት ነው በላይኩን እያገዘን በእንትኑ በኪቦርዱ ነበር ይሄን ትሬኒንግ ያደረግነው። ማነውና ታና አይናያ ማነውና ታና አይናያ ማነውና ታና አወስቀን ጋቸራ ካዮ አወስቀን ጋቸራ ካዮ ነማስታ ጋቸራ ካዮ ስጋዴ ወጣጋ ቋውሳ ስጋዴ ወጣጋ ቋውሳ እንካኗ ወጣጋ ቋውሳ አይናያ ማነውና ታንጃ ማነውና ታንጃ ማነውና ታና ማነውና ታና አይናያ ማነውና ታና ማነውና ታና ማነውና ታንጃ ማነውና ታና ኮስኪያ ስኪላ ኮስኪያ ስኪላ ይጓማ ኮስኪዳ ስኪላ በጣም ደስ ይላል። ባንቻ አምላክ የት ነው ያለችው? አሁን ባንቻ አምላክ እዚህ እንጅባራ ውስጥ ነው ያለችው። እንጅባራ ነው ያለችው። እንጅባራ ነው ያለችው። የባንቻ አምላክን አንድ ቀን እናገኛታለን አብረን ከአንቺ ጋር ማለት ነው። ችግር የለውም እናገኛታለን። እኔ የምልሽ ከዛ በተጨማሪ የአዲስ ዓመትና የመስቀል በዓልም የተዘፈነ ዘፈን አለ። በተለይ ደግሞ
ቅድም እንዳልነው የመስቀል በዓልና አዲስ ዓመት ፋሲካ ሲመጡ በእነዚህ ሁለቱ በዓላት የበለጠ አንቺን እናውቅሻለን እናስታውስሻለን እና ይሄ በጣም ደስ የሚል ነገር ነው። እስኪ የት ነው የተሰራው የእንትኑ የአዲስ ዓመቱና የመስቀል በዓል አከባበሩ የት ነው የተሰራው? ቦታውን ታስታውሻለሽ? መቼ ነው የተሰራው? ክሊፑ ነው አውዲዮ ራሱ ክሊፑና አውዲዮ የተሰራበትን እስኪ አስታውሽ። አውዲዮ የተሰራ ከአዲስ አበባ ነው። እሺ ከሙዙ ካሳ ነው የሰራነው። እሱንም ክሊፑ ምን የተሰራ በአዊ ዞን ነው፣ እዚህ ጋር ነው ማለት ነው። አዊ ዞን እንጅባራ ላይ ማለት ነው። በየወረዳው ዞረን በቃ በአዊ ዞናችን ሆነ በየወረዳው እየሄድን በየእንትና እየሰራ ነው። እዚህ ነው አማታ ጉሻዬ ሆዬ መስቀል ሆዬ አማታ ጉሻዬ ሆዬ መስቀል ሆዬ ዝኪኑ ዳሳ ጋርዳሲ ሆዬ አው መስቀል ዳሲ ዮ ዮ ዮ ዮ ዮ ዮ እንጂ ዘታይ ዘሪስታያ አሸረባሸት ያካታታይ ዘኸሳያ አሸረባሽ አውት ጉዞማ ገዲታያ አሸረባሸት ድሮትታዋይ ድሮትያ አሸረባሸ ሻታምባድሩት 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 አማታ ጉሻዬ ሆዬ መስቀል ሆዬ አማታ ጉሻዬ ሆዬ መስቀል ሆዬ ዝኪኑ ዳሳ ጋርዳሲ ሆዬ አው መስቀል ዳሲ ዮ ዮ ዮ ዮ ዮ ዮ ዮ ዮ ጉዝጉዞማ ገዲታያ አሸረባሸት ያካታታይ ዘኸሳያ አሸረባሽ ሁላዋማ ከችሳያ አሸረባሸት ድሮትታዋይ ድሮትያ አሸረባሸ ሻታምባድሩት 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 ሰየነ እሺ አጭር ጥያቄ አጭር የምርጫ ጥያቄ ማለት ነው። ለአንቺ ለበዓላት ያው በዓመት ውስጥ ከሚከበሩ በዓላት ምርጫ ነው። እሺ ከትንሳኤ ወይም ደግሞ ከፋሲካና አዲስ ዓመት የትኛውን ትመርጫለሽ? ሁሉም በአንድ ለኔ ደስ ይለኛል ይልሻል፣ ግን አንድ መምረጥ አለብሽ። ምረጭ ግዴታሽ ነው። እኔ እንትን ምነው የእንትኑ ነው የሙሻሙሽ ይሻልሻል። እሺ ከመስቀልና ከአዲስ ዓመት ወይም ደግሞ እዮሃ የሚለውን መርጣው እንደሱ ነው። ከአዲስ ዓመት ማለት ነው። አዎ ከአዲስ ዓመት ከጳጉሜ ዮሐንስ ጳጉሜ ዮሐንስና ከማ እያልሽ ደግሞ ዘፈኑ ዘፈን ደግሞ ዮሐንስ ላይ ዘፈነው እንትን ዘፈናላ ምንቴ ወይ ውዝዋዜም ጎበዝ ነሽ በጣም እችላለሁ። ሙዚቃውንም ትችያለሽ። ይህ ነገር ከየት መጣ? እንዴት አዳበርሽው? እንዴት አደገ? እንዴት አብሮሽ ኖረ እስካሁን ድረስ? እሱ ነገር አውሪኝ እስኪ። ያው በቤተሰብ ነው እሱ። ቤተሰብ ላይ አሁን በቃ የሆነ ሰርግ ምናምን ዓመት በዓል ምናምን ሲሆን እንጨፍራለን። ዝክሩ ላይ ምኑ ላይ ማለት ነው። እዛ ጋር እንጨፍራለን። ሲጨፍሩ እንትን ብዬ እነሱን እንትን እያልኩ እኔም ባህላችንን እየተከተልኩ ከእናት ከአባት የቅድመ አያቶች እንትኖች ላይ እንትን እየወረስን ነው የመጣ። ከዛ ደግሞ ይባስ ደግሞ እንትን ያልኩት ደግሞ መቼም እችላለሁ እንትኑ አለኝ የራሱ ታይለንት አለኝ። ግን ይባስ ደግሞ እንትን በቃ ደስ የሚለው እንትን ማለት ደግሞ እነ መንጠግቦች ተፈራ የምትባለው የአራሱ ሲሆን ቡድን ሽማግሌዋ ሴትዮ እሷ የግሽ አባዮች ጋር ነበረ ስትሰራ ያለች። የእሷን አክት ነው ጋሻይና ለም የእሷን እያያችሁ እናንተ ተለማመዱ አለ። ውስጤ እንትን ቢልም ማለት ነው ማልችለውን ነገር እሷ ጋር ውዝዋዜም የሆድም የምንም እሷ ጋር እንትን አደረኩ። ትንሽ የቀረኝን ነገር ከእሷ ጋር በመብራትም የለንም ነበረ። በኩራዝ እያበራሁ በጥላይ እያየሁ የተሰጠኝን ተልኮ እቤት ሄጄ ተወዛውዤ በቃ ያችን የመምጣት እንትን ነበረ። በጣም እኔ ኬሮግራፊ እንትን ማሰራኔ ነኝ። የሆነ ነገር እንትን ሲል ግጥምና ዜማ እንትን ሲል የዋልኩ ቁጥጥርም እኔ ነኝ እዛ ጋር ማለት ነው። ከዛ በጣም ደስ ብሎኝ ስሰራ የዋልኩት ከነሱ አራሽ ሁሴን ባህል ቡድን ጋር ከአራሽ ሁሴን ጋር በኋላ ወደ አዊ ባህል ቡድን መጣሽ። አንቺ ጋር የተቀጠሩ ልጆች አሉ የአዊ ባህል ቡድን ውስጥ አሁን የምታስታውሻቸው? አሉ አልፎ አሉ። አብዛኞቹ ግን አግብተውም ለስራ እንትን ብለው የሄዱ ማለት ነው። ሌላ ቦታ በስራ ጉዳይ ማለት ነው። በዚህ ዙሪያ አሉ። ስራ የቀየሩም አሉ። ትዳር ይዘው እንትን ያሉ የወለዱ ምን ያሉ የቤት እመቤት የሆኑ ምናምን አሉ። እኔ ግን እስከተለሻል እስካሁን ባለ እንትን በወልድ ምን ባለ ትዳር በሆነ በቃ ይሄን ባህሌ ነው። በቃ ከውስጤ ጀምሬ እኔ ውስጤ ስለሆነ ነው በቃ ደስ ስለሚለኝ ማለት እስካሁን አለው። አሁንም እቀጥላለሁ ብዬ እድሜ እንትን የሚለኝ ድረስ የራሴን ድርሻዬን ሁሉ እወጣለሁ ብዬ። ሰው ግን ምን ይልሻል? በዓል በደረሰ ቁጥር የአንቺን ሙዚቃዎች በጣም ባዩ ቁጥር ምን ይላሉ? በጣም ደስ ነው የሚሉን። በቃ ደስ ነው የሚላቸው። በቃ ህዝቡ ራሱ አይዞሽ በርቺ ምናምን ነው የሚሉኝ። አብዛኛውን ግን አሁን ሰው
እኔ በዚህ ስታይና ዝም ብዬ የባህል አልባሳት ያልሆነው ልብስ ለብሼ ስጓዝ እኔ እንትን አይለዩኝም። አብዛኛውን ጊዜ ማለት እችላት ወይ ብለው ይከራከራሉ። አብዛኛውን ጊዜ እየተከራከሩ ነው። እስከ ዛሬ ድረስ ያለኝ እንትኑ ይሄ ነው። በቃ እኔ በቃ አልባሳቱን ስለብስ በቃ ምንቴ መሆኑን እታወቃለሁ። ግን ሌላ አልባሳት ለብሼ በምጓዝበት ሰዓት ላይ ግን አይለዩኝም። ችላት ሙዚቀኛ ብለው እንደገና አድንቆት የሚሰጡ ሰዎች አሉ። ሚዲያ ላይ ግን ቀርበሽ ታውቂያለሽ? አብዛኛውን እኔ ቀርቤም አላውቅም። አንዳንዴ ኢንተርቪው ምናምን ሲደረግ እዚህ ጋር የባህል የፈረሱ የምኑ ኢንተርቪው ምናምን ላይ አልፌ የሆነ የውድድሩ ጎንደር ባህር ዳር አሁን የክልሉ ፌስቲቫል የነበርነው ላይ ብሔር ብሔረሰብም አልፎ አልፎ ኢንተርቪው ሲደረግ እሰጣቸዋለሁ። በቃ የአዊ ብሔረሰብ ምን አይነት እንትን እንዳለ በቃ የራሳቸው ሲጠይቁን እኛ እንሰጣቸዋለን። በጣም ደስ ይላል። ከሙዚቃና ከውዝዋዜው ከዚህ ከኪነ ጥበብ ውጪ የሰራሽው ሌላ ስራ የምታስታውሽው አለ? ለምሳሌ ስለ ኮሮና የሰራችሁት ስራ እንዳለ ስታወሪኝ ነበር። አዎ ስለ ኮሮና ሰርቻለሁ። ምን ሰራሽ እስኪ ንገሪኝ። ስለ ኮሮና በአገውኛ ነው እንግዲህ የአገው ህብረተሰብ በቃ ይሄ በሽታ መጣ ሲባል በቃ አስተማሪ የሆነውን ነገር በየእንትኑ ዙረን እንዳንስተምራቸው በእንትኑ በባነር ተጽፎ ከተማዋን እየዞርነ ከተማዋን ይሄ ኮሮናውን ማለት ነው እንትን ለማለት በሽታውን ለመከላከል በየወረደ ዙረን ስናስተምር ነበረ። በእንትኑ ማለት ነው በሙዚቃው በአገውኛም በአማርኛ የዘፈነ እንትና ነው በማንም የሚባል ሻምበል ለቀለ እሱ ነው። እኔና አስሜ ደግሞ በአገውኛ ዘፍነን ስናስተምር እንትን ብለናል በወቅቱ ማለት ነው። እነዚህ ስራዎች ረጅም ጊዜ በባህል ቡድን ውስጥ ሰርተሻል። አሁንም እየሰራሽ ነው። የተለያዩ ውድድሮችን ማሸናፊ ነው ያዊ ባህል ቡድን። አንቺ ያለሽበት ቡድን አዲስ አበባም ጎንደርም አሸናፊ ነበረ። በዚህ ላይ የነበረሽ አስተዋጽኦ ምንድነው? ምን ድርሻ ነበረሽ? ያንቺ አስተዋጽኦ የተሰጠን ድርሻ በቃ የተሰጠን ተልእኮ ምን ነበረ? ያንቺ ተለይቶ ድምጽ ነው የኔ ድምጽ ነው የተሰጠኝ። ከባህር ዳር ላይ ስንወዳደር የጃዊ የበላይ የፊፊው ነበር የተሰጠን። እሱን ገና አዲስ ነው። እኛ ብዙም ቋንቋውን ባንልም ግጥምና ዜማ ተሰጠን። በቃ በራሳችን እንትን ብለን ተወጣን። የራሳችን ድርሻ ተወጣናል። የተሰጠን እንትን ማለት ነው። ከጎንደር ላይ ደግሞ አገውኛ ነበር የተሰጠን። ስለ ፈረሱ፣ ስለ ባህላችን፣ ስለ ጋሻ፣ ስለ ጦሩ፣ ስለ እንትኑ ነው ሁሉ ነገር እንትን የሚለው እሱንም የተሰጠን ድርሻዬን ተወጥቻለሁ። ሰርተን ድርሻዬ እሱ ነው። በቃ ሙዚቃ ስለ ፈረስና ስለ ጋሻ፣ ስለ ፈረስ ታሪክ፣ ስለ አዊ ባህል፣ ስለ አገው ፈረሰኞች ማህበር ሰርታችኋል እንዴ? ስራ አዎ ሰርተናል። በካሴት እንትን ባይልም ማለት ነው። አሁን ሰርተን ከእንትን ላይ ያሸነፍነው እሱ ነው። ምን የሚል ነበር? እስኪ ትንሽ አስታውሽኝ። እንዞቻና ማልግዳ ያጋማ ይቱፋጋይ ሳይግዲታ ማቾልቶ ታሳውሳ ካንታላማስ እንጽጽሳ ታብሊታ ብላውሳ ሲንጽጽሳ ታብሊታ ብላውሳ ሲንጽጽሳ ታብሊታ ፊሪስቲኔ ጋዊ ጀራሳ ካታላማ ታሪኳኔሳ አቤት ገዲ ፊሪስቲኒ ልግዲ አቤት ነው ግዲ ካንታላማ ካሸታ ሰውሳ ጋምብራቲሬ አቃንቃንጋ ወላ ፌሬስቴንጋ አይ ፌሬስቴንጋ ጌውስ ሙሳጊ አረክንጸንካ እንኩራ ሄኒ ድባናዊው ሳፊሪሴ ችሪንግ ያማላ ቢሪጊ ላሬሴ እንኩራ ሄኒ ድባናዊው ሳፊሪሴ ቻኒስቴ ጋለቤ ሸውደስ ገይፑሪሴ እንጃቢሪው ቃዊ ዳንገሊዊ ቃዊ አዊ ድሙ ቃዊ አዚኒዊ ቃዊ ቻግኒ ጓንጓ ቃዊ ዜጋሚየ ቃዊ ሽመልጃዊ ቃዊ አጀስያ የሚለው ሙዚቃ ስራዎችሽ እንደዚህ በኪነ ጥበብ ስራ ላይ በመሰማራትሽ ሙዚቃውን በመስራትሽ እንደው ያመሰገነሽ አካል እንደዚህ የሆነ ነገር የተደረገልሽ ነገር አለ ወይ? ከዚህ በፊት በሰራሽው ስራ እንደዚህ ሆኖልኛል፣ ይሄ ተደርጎልኛል የምትይው ነገር አለ? እስኪ አስታውሽኝ እሱን ነገር። እሱን እንዳጋጣሚ አንድ ትዝ ቢለኝ እንትን አለኝ። አባይ ባንክ ሲመረቅ ከክልልም ከፌዴራልም የመጡ ሰዎች እንግዶች ነበሩ እና እዛ ጋር እኛ ሙዚቃ አቅርበናል ከመድረኩ ማለት ነው። ለመጡት እንግዶች እዛ ስናቀርብ ሁላችንም አለን። እሱ ጊዜ ካሰችም አለች፣ ባንቻ አምላክ ይልሃልም አለች፣ እናስማማው ለማም አሉ። እዛ ጋር ስሰራ እንዳጋጣሚ የኛ ቁጥር አንድ ሙዚቃውን አዳምጠው የኛ ሀገር ተወላጅ ነው የዚህ ያዊ ዞን እና እዛ ጋር ወልደ ሐዋርያት የሚባል ሰውዬ ስሙን ብዙም ባላውቀው ማለት ነው ስራውን ባላውቀው መጣና እኛን አይቶ
በሌላ ጊዜ በጋሽ ላይኩን እንትን ስም በእኛ በሰራ ነው ይሄን ለሰሩልን ልጆች ብሎ ቴክኖ ሞባይል ታች ሳይሆን ይሄኛው የድሮ ባናውቅም ማለት ነው። እሱ ጊዜ እንግዲህ ስልኩ ምን እንደሆነ አላውቅም እና እሱን እንደ ስጦታ ሰጥቶናል ለሁለታችን ማለት ነው። ወልደ ሐዋርያት የሚባል ሰውዬ የአንጋሻ ሰው ነው እና አሁንም ድጋሜ ከአምሳሉ የኔት ሰርግ ላይ ሂጄ አግኝቼው ነበረ። ስልኩን ተለዋውጠን ነበረ፣ ግን እደውልልሻለሁ ብሎ አልደወለልኝም። አለ ከጎንሽ ነኝ ምናምን ሲል የነበረ እሱ ነው። በግሌ እንትን ያለኝ እሱ ነው። ሌላ ይኸው እንግዲህ ቁጥር 1 ስናወጣ ብዙ ጊዜ በአገውኛም በአማርኛም ድራማ ሰርተን ደግሞ ስጦታ ዞኑ ማለት ነው። ዞኑ አሸናፊ ተሸናፊ የሚባል እንትን አለ አይደል? አሸናፊ ሆኛ የአገውኛ መጽሐፍ ሸልሞኛል። ሌላ እንትን ያልኩት ከዛ ውጪ ሽልማት ምስጋና ብርታት የሚባሉ ነገሮች እስካሁን አልጀመሩም። እንደው ነገ እንትን ይላል ብዬ እኔም በተስፋ እንትን እላለሁ እንጂ ብዙም እንትን ያለኝ ነገር የለም። ግን በስራዬ ግን እስካሁን ማለት ነው። አሁን ቀጣይ ምን ለመስራት አስበሻል? ምን ለማድረግ ነው ያሰብሽው? ልትሰሪ ያሰብሽው አዲስ ነገር አለ? ብዙ ነገር አለ። ብዙ አሁን እኮ ብዙ በየአመቱ ነበረ እንትን ሙዚቃ ሲያሳትሙልን የዋሉ ማለት ነው። አሁን ብዙ ጊዜ እኛ ግጥምም ዜማም የሚሰጡ ሰዎችም አሉ። ከኛ ግጥምም ዜማም ዘፋኝም አለ እንትን አለ። ግን እንትኑ ጋር ሂሳቡ ጋር እንትን ስንል የምናሳትመው እንትን ስንል ብዙ ጊዜ አሁን ተሰርቶ ያለፈ ሙዚቃ ብዙ አሁን የኔ ወደ 10 ምናምን ሙዚቃ የሚሆን አለ። እንትና ደመቀም ግጥምና ዜማ ሰጥቶኛል። ወልደ ማርያም እንትና ግጥምና ዜማ የጃዊውን ሰጥቶኛል። ብዙ የተሰጠን የሞተው ነፍሱን ይማርነት አጠቅ ግዛትም የሰጠኝ ብዙ ሙዚቃ አለ። ግን አቅም ደግሞ አሁን በዚህ እንትን ላይ ብቻዬን እንትን እላለሁ። ግን ብዙም እንትን አይለኝም። በቃ አይዞሽ ከጎንሽ የሚለኝ ሰው ካለ ነገ ጀምሬ ከመስራት እኔ ወደ ኋላ አይደለም። ያውን ብሔረሰብ ከማስተዋወቅ ወደ ኋላ አይደለም። እስከ እንትን ድረስ በቃ እቀጥላለሁ ብዬ እንደራሴ እንትን እላለሁ። ይሄንን የሰሙ ሰዎች ቢያግዙሽ ሌሎች ስራዎችንም ተደማማሪ ሌሎች ስራዎችንም መስራት ትችያለሽ። በደንብ ባህሉንም የምታውቂ ልጅ ነሽ። እኔም እመሰክራለሁ። እሺ እኔም እንደዛው ነው። ከዛ በተጨማሪ ማመስገን የምትፈልጋቸው ሰዎች አሉ? አንደው በዚህ ስራ ላይ እስካሁን ድረስ እንድትቆይም ይሆን ወደ ስራው እንድትገቢም ይሆን ሌሎች ግጥምና ሙዚቃ ስራዎችን ይሆናል የምስጋና ጊዜ እናድርግና እኔ እንዳጠቃላይ እኔ የዘፈንኳቸው ዘፈኖች ማለት ነው አብዛኛውን ጊዜ የህዝብ ነው የራሳችን ያመጣናቸው ዜማዎች ናቸው። ያዊ አስተዳደር አጠቃላይ አዊ ውስጥ ላይ ያሉትን ህዝቦችን አመሰግናለሁ። ለአጠቃላይ ደግሞ ለኢትዮጵያዊ ይሄን ሰምተው ለኛም አድናቆት እንዲሰጡን አጠቃላይ ላሉት እዚህም ሆነ ከውጭ ሀገር ላሉት ኢትዮጵያውያን ምስጋና አቀርባለሁ። ጋሽ ላይኩን ብዙ ነገር እንትን ብሎልኛል። አባት ነው እንደ አባት ነው። በቃ ምን ለመግለጽም ራሱ እንትን አይደለም። ባለፈው ፌስቲቫል ላይ ባርዳር ላይ አግኝተን ብዙ ነገር እንትን ብሎ በጣም የምወደው በጣም አባት ነው። በቃ እሱ ለዚህ ትምህርትም እንድማር አድርጎልኛል። በቃ እዛ እንትን ስል በቃ የሆነ ነገር እንትን ብሎ የግል ኮሌጆች ላይ ተምሬያለሁ እና እሱንም አድርጎኛል። እሱ በላይኩን ሲሳይ በጣም ማመሰግን አባታችን ነው። እሱ አይኔ ሟላሌ ያላ በቴጆማና አይኔ ሟላላ ያንጃ አይኔ ሟላላ ያንጃ በቴጆማና ያለን እጅግ አመሰግናለሁ። በጣም ከፍ ያለም ባይሆን ለዚህ ለትንሳኤ በዓል እንኳን አደረሰሽ። ከዚህ በፊት ለሰራሽው ስራ በጣም አመሰግናለሁ። ወደፊትም ደግሞ ከጎንሽ ነኝ ብሎሻል። የእንጅባራ ከተማ ውስጥ የሚገኝ የኮሶበር ጤና ሳይንስ ኮሌጅ ባለቤት ኢንጂነር ካሳሁን 5000 ብር ልኮልሻል። እንኳን ደስ ያለሽ። እንኳን ደስ ያለሽ። በጣም ደስ ቢለኝ እግዚአብሔር ያዝንልኝ። እግዚአብሔር እንትን ይበልልኝ። ምን ትያለሽ? በጣም
ደስ ብሎኛል። በገልጸው ነገር የለኝም። እንደዚህ አይነት ነገር ካገኘሁ እኔ በቃ የሆነ እንትን ነው የሚሰማኝ። ስለዚህ መልካም በዓል ይሁንልሽ። ቀጣይ ላይ በተሻለ ነገር ሌላ ስራ ሰርተሽ እንገናኝ ብሎሻል። አመስግኘው። በጣም ነው የማመሰግነው ጋሼ። አሁንም ጨማምሮ ይስጥህ ፈጣሪ እንደው ያኑርህ በልልኝ። በጣም ነው የማመሰግነው። አሁን ቢሆን አመሰግናለሁ። እሺ እናመሰግናለን። አመሰግናለሁ። ወደፊት ሌሎች ሰዎች እናገኛለን። መጀመሪያ የምናገኛት ግን ባንቺ አምላክን ብናገኛት ደስ ይለኛል። አንቺም ታገናኛለሽ። ችግር የለውም። እሺ መልካም የስቅለት የሚሻሚሾ የትንሳኤ በዓል ይሁንልሽ። ከቤተሰቦችሽ ጋር ፕሮግራማችን እንዴት አገኘሽው? እንዴት አገኘሽው? ይሄን ጨዋታችን ቆይታችን ነው። በጣም ደስ የሚል ነው። የሚቀጥል ነው፣ የሚቋረጥ አይደለም። በጣም ደስ ብሎኛል ወንድሜ። አንተንም እግዚአብሔር ያክብርልን። እኔን አክብረን ጠርተኸኝ ለዚህ ደረጃ ያደረስከኝ አሁንም ቢሆን ፈጣሪ አምላኬ ከጎንህ ይሁንልህ ነው የምለው። እኔ በጣም ደስ ብሎኛል። አመሰግናለሁ። ይሄን የዩቲዩብ ቻናል ሰብስክራይብ አድርጉ ባያቸው። ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ። ሰብስክራይብ አድርጉልኝ። እንደገና እስኪ ሰብስክራይብ አድርጉ ባያቸው። ሰብስክራይብ፣ ፎሎ፣ ሼር አድርጉ ባያቸው። ሰብስክራይብ፣ ፎሎ፣ ሼር አድርጉ ባያቸው። ሰብስክራይብ፣ ሼር አድርጉልኝ። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። በጣም ነው የምወዳችሁ። እንዛይና ቤት አኻኺ አው ሞኔክ እንዛይና ቤት አኻኺ አው ሞኔክ እንዛይና ቤት አኻኺ ነው ሞና ሞኔ ነው ሞኔ አው ሞና ሞኔ ነው ሞና ሞኔ ጭንያ 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 ካሳኻኒኒ ካቲማ ካሳኻኒኒ ካቲማ ጀርጋ ዋኩሽ ልዝባቲማ ጭንያ ጭንያ አይነጂ ሞኔውና ታንጃ ሞኔውና ታንጃ አይነጂ ሞኔውና ታንጃ ሞኔውና ታንጃ አይነጂ ሞኔውና ታንጃ ሞኔውና ታንጃ አይናያ ሞኔውና ታና ሞኔውና ታና አይናያ ሞኔውና ታና ሞኔውና ታና አይናያ ሞኔውና ታና ሞኔውና ታና ሞኔውና ታና ሞኔውና ታና ሞኔውና ታና ሞኔውና ታና ረሙሻ ሪቢሾ ብትከቦ ገርተቦ አረሙሻ ሪቢሾ አረሙሻ ሙሸን ጻይጋቢ ዋና ቁጽንጌ ገረንግሽ አረሙሻ ሙሸን ጻይጋቢ ዋና ቁጽንጌ ገረንግሽ